አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል የቤተሰቦች እንደምን አላችሁ? ዛሬ ፊታችን ላይ ያሉን ጥቁር ነጠብጣቦችን፣ የብጉር ጠባሶችን በአጭር ጊዜ አጥፍቶ ፊታችንን እንደ መስታወት ፍንድቅ የሚያደርግ ቤት ውስጥ በቀላሉ የሚዘጋጅ አስገራሚ ማስክ ይዤላችሁ መጥቻለሁ። ብዙዎቻችሁ ለፊት ጥቁር ነጠብጣብ፣ ለፊት መድረቅ ፍቱን መፍትሄ ምንድነው ብላችሁ ለጠየቃችሁኝ ጥያቄ ዛሬ ሙሉ መልስ ታገኛላችሁ። ቪዲዮውን ሳታሳልፉ እስከ መጨረሻው ከተከታተላችሁ ውህዱን አዘገጃጀት ብቻ ሳይሆን ከፍተኛ ለውጥ ለማግኘት እንዴት መጠቀም እንዳለባችሁ ጭምር አሳያችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ አዘገጃጀቱ እንሄድ። ለዛሬ ማክሳችን የሚያስፈልጉ ሁለት ቀላል ነገሮች ብቻ ናቸው። አንደኛው ቡና ሲሆን ሁለተኛው ደግሞ እርጎ ወይም ዮገርት ነው። ቡና ለፊታችን ያለው ጥቅም በጣም ከፍተኛ ነው። በውስጡ የያዘው አንቲኦክሲዳንት አሲድ የሞት ቆዳ ህዋሳትን ያስወግዳል። ደግሞም የደም ዝውውርን ያፋጥናል። እንዲሁም የፊታችንን ቀለም እኩል እንዲሆን ያደርጋል። እርጎ ደግሞ የላክቲክ አሲድ ስላለው ፊታችንን ሳያደርቅ በጥልቀት ያጠራል። ቀላል እንዲሁም ከፍተኛ የሆነ የእርጥበት መጠን ይሰጣል። እነዚህ ሁለቱ ሲቀላቀሉ ለፊታችን ተአምር ነው የሚሰሩት። አሁን አሰራሩን አሳያችኋለሁ። በመጀመሪያ ንጹህ ሳህን እናዘጋጃለን። ከዚህ አንድ የሾርባ ማንኪያ ንጹህ የቡና ዱቄት እንጨምራለን። በመቀጠል አንድ የሾርባ ማንኪያ እርጎ እንጨምርበታለን። አሁን ሁለቱን ግብአቶች በደንብ እስከሚዋሃዱ በደንብ እስከሚዋሃዱ ልክ እንደ ክሬም እስኪሆኑ ድረስ በጥንቃቄ እናማስለዋለን። የውህዱን አቀራረብ በጣም እንዳይወፍር ወይም እንዳይቀጥን መካከለኛ መሆን አለበት። ይኸውላችሁ ልክ እንደዚህ ሳይቀጥንም ሳይወፍርም እንደዚህ ሲሆን ዝግጁ ይሆናል ማለት ነው። ማክሱን ከመቀባታችን በፊት ፊታችንን በንጹህ ውሃ ወይም በምንጠቀመው ሳሙና መታጠብ አለብን። ፊታችን ንጹህ መሆን አለበት። አሁን የተዘጋጀውን ማክስ በጣታችን ወይም በብሩሽ መጠቀም ፊታችን ላይ በቀስታ እንቀባዋለን። ስንቀባው ወደ ላይ እያሸ መሆን አለበት። ከዓይኖቻችን ዙሪያ በስተቀር ሙሉ ፊታችንን እና አንገታችንን እንቀባዋለን። ይህንን ማክስ ተቀብተን ከ15 እስከ 20 ደቂቃ ድረስ ፊታችን ላይ
እናቆየዋለን። ውህዱ ፊታችን ላይ ሙሉ በሙሉ ሲደርቅ መጀመሪያ ለብ ባለ ውሃ ቀስ እያን በማሸት እንታጠበዋለን። በመጨረሻም በቀዝቃዛ ውሃ እንለቀለቀዋለን። በቀዝቃዛ ውሃ የምንታጠበው የተከፈቱ የፊት ቀዳዳዎችን ለመዝጋት ነው። ይህን ውህድ በሳምንት 2 ወይም 3 ቀን መጠቀም በአጭር ጊዜ ውስጥ የሚገርም ለውጥ ማየት ትችላላችሁ። ውድ ቤተሰቦች የዛሬው ቪዲዮ ከተመቻችሁ እና ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እናንተስ ለፊታችሁ እንክብካቤ የምትጠቀሙት የቤት ውስጥ ውህድ ምንድን ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ ለፀጉር እድገት የሚሆን ምርጥ የሩዝ ውሃ አዘገጃጀት ይዤላችሁ እመጣለሁ። እስከዚያው መልካም ጊዜ